ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ብያለሁ። ዛሬም እንግዲህ እንደተለመደው በሚያዝናናና በሚያስተምር ቪዲዮ ተመልሰን መጥተናል። ለዚህ ቻናል አዲስ ከሆናችሁ የሪአክሽን ቪዲዮ ነው የምንሰራው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በተረፈ ደግሞ ይሄንን ቪዲዮ ላይክ በማድረግ ጀምሩት። ከዚያ ላበክንባችሁ ቀጥታ ወደ ቪዲዮ። አንተን አይደል ኤሌክትሪኩን የሰራው? ምን የተላጠሽ ቦታ ሄድከው? ትትል ተብዬ ነው። ምን ማለት ነው? ተው አልወሰድኩም። የምን አባይ ሂሳብ ነው? ልጁ ሞቷል ልጁ። እናታችሁ ታው ኤሌክትሪክ ዘንትራንት ነው የጀመርኩት እና ማታቀም ማለት የተላጠ ልብስ 5 ላይ ይዘኛል። ለይድ የታባ በጣም የሚገርም ነው። በማይችሉት ልምድ ወሌላችሁ ስራ ስገቡ በጣም አስቸጋሪ ነው። ኤሌክትሪሺያን ሲጀመር በጣም ከባድ ስራ ነውና በጣም ጥንቃቄ የሚፈልግ ስራ ነው። ከዚህ ቪዲዮ ትልቅ ትምህርት እንወስዳለን። ለማንኛውም ወደ ቀጣይ ቪዲዮ ነው። ጀለስ ከስራ ተባሮ ወደ ቤቱ ሲመለስ ታክሲ ውስጥ ስልኩን በልተውት ቤቱ ሲደርስ ደግሞ አከራዩ የቤት ኪራይ ጨምሬብሃለሁ ይሉታል። አንገቱን ወደ ላይ ቀና አደረገና ጌታ ይሄንማ መጥቼ ነው የምነግረው። እንግዲህ ሀገራችን ሌቦች በጣም አማራሪ ደረጃ ላይ ደርሰዋል። በዛ ላይ ቤት ኪራይ ሲጫጫን በጣም ከባድ ነው። ወጣቱ በጣም በከባድ ሁኔታ ላይ ነው እየኖረ ያለው። በጣም የሚገርም ነው። ወደ ቀጣይ ነው። ኧረ ማን ጉዱኝ የለሃለው ደግሞ ምን ሆንክ? ጓደኛ ከአይኔ እያየ ስልኬን በለኝ። ኧረ እሱ የአርሰናል ደጋፊ ነው ማለት እንኳን ያንተን ስልክ እስካሁን ራሱ ዋንጫ አልበላም። የአርሰናል ደጋፊዎች እንግዲህ ጠንከር እያላችሁ ይበላል አይቀርም። አንድ ቀን መብላታችን አይቀርም። ወደ ቀጣይ እንለፍ። በጣም አስቸጋሪ ነው። እንግዲህ አንድ አመት እንደሚያስተምሩ ትምህርት ሚኒስቴር ይፋ አድርጓል። እንግዲህ ተማሪዎች ምን እንደሚሆኑ አይታወቅም። በጣም አስቸጋሪ ነው። አንድ አመት እንደገና አስተምረው ከዛ በኋላ ነው ወደ ማስተማሩ ወደ ስራ የሚገቡትና በጣም አሰልቺ እንደሆነ ነው ብዙዎች የሚያወሩት። የሚገርም ነገር ነው። ለማንኛውም እንዴት እንደሚሆን አናውቅም። ሰዓቱ ሲደርስ የምናወራበት ይሆናል። ወደ ቀጣይ ቪዲዮ እንለፍ። ዩኒቨርሲቲ ተማሪዎች 3ኛ አመት ሲጨርሱ በየክልሉ ሄደው በየሙያቸው ይሰሩ ነበር። እሺ ተማሪዎች እንዴት ናችሁ? መምህር ናትናኤል እባላለሁ። እናንተ ግን እናቷ በሉኝ። እሺ ሴቶች በዚህ ጋር እስቲ። አዎ ወንዶች ደግሞ በዚህ ጋር ውጡ። ውጡና ተራገጥ። ቆይ ግን ከመውጣት በፊት ነገ ስመጡ የኔ ቤት ስራ ሰርታችሁ ነው። ነገ ስመጡ አንዳንድ ሳንቺፕስ ይዛችሁ ነው። ቲሸሬ ምንድነው? የቤት ስራ። ነገ ስመጣ ሁሉም አንዳንድ ሳንቺፕስ ይዛና ከ20 ማርክ አለው። ደግሞ የተለያየ ፍሌቨር ይዛችሁ ነው። እኛስ ቲቸር እኛስ። እናንተ ደግሞ በእኔ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ። ቲቸር ካሁኑ እየወደድኩኝ ነው። ቲቸር እኔ እኮ ባለፈው ሴሚስተር ላይ ከ120 ነው የተሰጠኝ። አሁን አስተካክሎ ብታይ ቲቸር እንዳልወድቅ ፈርቼ ነበር። ምንም እንዳታስብ ይኸው 100 ነው ያደረኩት። እንደዛ ከሆነ ቲቸር አንተም በእኔ በኩል እንዳታስብ። በእውነት ስምሽ ማን ነው? ቅድስት። በቃ እንዳያሳስብ ቲቸር በእኔ በኩልም እንዳታስብ። በእውነት ስምሽ ማን ነው? ጽዮን። እስከ መጨረሻው 100 ቲቸር እኔ ጋርም አለክ። ምንድነው ይሄ ሁሉ ለኔ ነው? ኧረ ጋር የዚህ ሰውዬ ሁለት አበዛብኝ። ቆይ ጀለስ ደወለ መጣው። አባቢ የተመደብሽ? ኧረ እኔ ምን አውቄ። ቂንኮ የሚባል ሃይ ስኩል ገብቼ እንዳለ ረሃ ተማሪዎች። ኧረ ላሽ እኔ እኮ ኬጂ ነው የተመደብኩት። እንግዲህ እንዴት ያሰባለ ይሄ ልጅ ባይዘው የሚሰራው ኮንተንት በጣም ደስ ይላል፣ ይመቸኛል። ለማንኛውም ወደ ቀጣይ በጣም መልእክት ያለው ቪዲዮ ነው። የአባቶች ውለታ በጣም ቀላል እንዳልሆነ ነው የሚያስረዳው። ቢሆንም እናቶቻችንም በጣም ለኛ ትልቅ ፍቅር አላቸው። ቢሆንም ግን የአባትነትም መረሳት የለበትም ነው የሚል መልእክት ነው ያለው። ትክክለኛ ቪዲዮ ነው። ወደ ቀጣይ ቪዲዮ እንለፍ። እናቴ ትሙት አልደበረኝም። ጭራሽ ነው ያልደበረኝ ማለት ነው። የሚገርም ነው። ሜሞሪዎች ዘንድሮ አልተቻሉም። በጣም ደስ የሚል ቪዲዮ ነው እየሰሩልን ያለው። ዘንድሮም በኢትዮጵያ አዲስ አበባ ክሬቲቭ አዋርድ ላይ ቲክቶክ ላይ የሜሞሪ እጩ ነው ተሸልመው ነበረ። ደስ ይላል። በርቱ፣ ፈታ እያደረጋችሁ ነው የሚል መልእክት አለን። ወደ ቀጣይ ቪዲዮ እንለፍ። አይፈተን ይዘጋ መንገዱ ምታልፊበት ህዝብ ይቀበልሽ በጩኸት ሆታ አለ
ይገርም ነው። በአዲስ አበባ እንግዲህ በግብር ምክንያት በአዲስ አበባም በክልል ከተሞችም በጣም አስቸጋሪ ሁኔታ ላይ ነው ያለው። በጣም ብዙ ቤቶች እየተዘጉ ነው። ያው የሚገርም ነው። ወደ ቀጣይ ቪዲዮ እናልፋለን። ይሄ ነገር በጣም ትክክል ነው። አጋጥሟችሁ የሚያካለ ኮመንት ላይ ጻፉልኝ። ውስጣችን ያለው ሌላ የምናደርገው ሌላ። በጣም የሚገርም ነው። ፍናን አገባች ብላችሁ እንደዚህ የኢትዮጵያ አዲስ አበባ ወንዶች እኔ ባገባ ምን ልትሆን? አይንሽም ባይ አልታያለ የአለባ ጠንጋሮ ዞር ጠንባራ ዋና ጠንባራ እንደዚህ አይሳደቡ ፈጣሪ ዲዛይን አያልቅም። ታይ ብሎኝ ነው እንጂ አግብተሻል። በጣም ይገርማል። አልታይ ብሎሽ ነው እንጂ አግብተሻል። ኢትዮጵያ ውስጥ ኮመንታተሮች በጣም ነው ደስ የምትሉት። ግን ቲክቶክ ቢጀምሩልን በጣም ደስ ይለናል። አቴ ነገር ብርሃኑ ያበዳ ብርሃኑ ምናምን ያምሩ ነው። በብርሃኑ ያልተበሳጨ ያልተናደደ ላይፉ ያልተመሳቀለ ማንም የለም። በጣም ደብሯቸዋል 12ኛው ክፍሎች። በአጋጣሚ እንኳን ስሙ መስማት አይፈልጉም። ሰላም። ለማንኛውም ውድ ቤተሰቦቻችን ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በቀጣይ ያባበዱና ደስ የሚሉ ቪዲዮዎችን ይዘንላችሁ እንመጣለን። ቤተሰብ መሆን ትችላላችሁ ሰብስክራይብ በማድረግ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ውጡ። በቀጣይ በአዲስ ቪዲዮ እስከምንመለስ ድረስ